አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ጓደኞች እንደምን ሰላም። እንግዲህ ዛሬ አይደለም አረቦቹ እኛ አበሾቹ ገዝተን ኢጃዛ ስንሄድ ብንጠቀመው ቀላል የሆነ ምግብ እየሰራሁ ነው ማለት ነው። እሱም ይሄ ነው። በየቢጋራው ነፍ ነው በየወሲሙ ማለት ነው። እና በዚህ በረመዳን ቀን ቅዝቅዝ ስለማለት ከፈለጋችሁ ይሄን ሰርታችሁ ተላጅ አድርጋችሁ ማለት ነው። እንደገና ደግሞ ሁለተኛው ደግሞ እንደ ምግብ መጠቀም ይቻላል። አንደኛ ሀሊብ አለው ጥቅም አለው እና እንዴት ናችሁ? ሀገራችን ሰላም ያርግልን፣ ጾማችንን አላህ ይቀበለን፣ መልካም ስራ የሚያብዛልን፣ በያለንበት ከክፉ ነገር ይጠብቀን። እየገባችሁ አበረታቱኝ። አንድ ቤት ስትቀይሩ ቪዲዮ ምናምን መስራት አይመችም እና ይኸው ግን ማሻአላ ዩቲዩብ ካምፓኒዎች አልዘጉብኝም። ምንም ጥቅም የለውም ግን ለዛውም ቢሆን ግን አለ ላይቭም ስገባ ያስገባል። ምንም ያኔ አለ ወደ 7-8 ወደ ሆነ ከተኩ ማለት አንዳንዱ ቤት እናንተ ለመቀረጽ አይመቻችሁም ማለት ነው እንጂ እስካሁን ስንት ምግብ እሰራለሁ መሰላችሁ። ሲጀመር የምሰራው ቪዲዮ አጥቼ ሳይሆን መቀረጹ ስለማይመችም ያው የሰው ቤት እንጂ ስራ የምግብ መስራት ስለሆነ ብዙ ነገሮችን እየሰራሁ ስለሆነ ያን እየቀረኩ ለቅ ነበረ ዩቲዩብ የሚያድግልኝ ነበር። ግን ምን ዋጋ አለው? አልሐምዱሊላህ ወለከም እና እየገባችሁ እስኪ አበረታቱኝ። ያው እጃችን ካማራ ውስጡ ይቃጠላል። ማማሰል ግድ ነው። መቼም ይሄን መስራት የሚያቅተው አለ ሳይሆን እኔ ደስ የሚለኝ ደግሞ ከፍሪጅ አቀዝቅዘን ሳይሆን እንደዚህ አድርጌ በሳህን ቀድቼ መጠጣት ነው። ግን ያው ሰዓቱ ገና ስለሆነ ያው እዛው ፍሪጅ ነው የሚገባው ማለት ነው። እና የገባችሁ አበረታቱኝ። ሰብስክራይብ ያደረጋችሁ ቤተሰቦቼ ደግሞ ላይክ አድርጉ። ሰራው በእንደዚህ አይነት ኮብ ነው። አሁን አንዳንድ ቤት የሆነ ራሷን የቻለ አጫጭር ኮብ አለች። እዚህ ግን እንደዚህ ነው የሚጠፋው። እንዴት እንደባላቀም እንዳለ አሁን ሌላ 5 አወጣለሁ 6 ማለት ነው። 4 ክሬማ ነው የሰራሁት። ይሄ ሆዱ ዘርጠጥ ያለው አለ አይደል? እዛ ድረስ መምላት አለበት። ወደ ላይ እንኳን አይቀናም ማለት ነው። ቅርጡ ስለሚበላሽ ነው መሰለኝ። ዙሮ ቦታው ይሄ እንትኑ ነው እንደሚባለው እዛው አስተካክሉት። አማርኛኛ እና አማርኛ እየተጣላን ነው።
በጣም ናይስ ነው። ግዴታ ቀጥዬ ነው የማወርደው። እቃዬ እንዳይሰበር ስለምትለኝ ሴትዬ በጣም ነው የምፈራው። ደግሞ ስትፈሩት ይብሳል። ፏ አላለም። ፏ ካለ ምንም መንተክተክ አያስፈልገውም። እኔን የማውቀው የሆነ ነገር ሲጠጣበት ነበር። ያዳለው ምን ይላል? በዚህ ቆጥሬ ኮረፋት እየጀመረ ነው። ሊፏ ሊል ነው። በቃ ፏ አለ ነው። እና ወዳችኋለሁ። እየገባችሁ እስኪ አበረታቱኝ። የምለቀው ነገር ለእናንተ አዝናኝ ባይሆንም በቅንነት ለስራ ለተው ያው ትንሽ ሰዓቱን አስተካክለዋለሁ። በጊዜ ብትሰሩት አሪፍ ነው። ቅዝቅዝ ብሎ እንዲጀመድ ማለት ነው። ይኸው መፍላት የያዘ ሲምሲም አብዱ ፈለቅ ሆነ። ሽፍቱ ይሄንን አሁን ከራስ መቆጠር ብቻ ነው። እዛ እንደዚህ ከሆነ መንተክተክ የማይጠበቅበት አላስተዋለሁ። ይሄው ራሴ ስለሆንኩ የምሰራው ያው ወይኔ ቢስሚላህ ጀዋኔ ሻሻው ተቃጥሏል። ይሄው እንደዚህ አርጌ በቃ ሰርቻለሁ። ላስገባው ወደ ተላጃ ማለት ነው። ጀዋኔ በርግጥ ጽድት ያለ ቪዲዮ ያሳየኝ እየወደቀም ስለሆነ እያረጀም ስለሆነ እንደዛ ነገር ነው እላችኋለሁ። ወዳችኋለሁ። መልካም ጊዜ